ሰላም ጤና ይስጥልን። ይህ ከአዲስ ታይምስ ሚዲያ በየዕለቱ ወደ እናንተ የምናደርሰው የዓለም ዜናና የጂኦፖለቲካል ትንታኔ ፕሮግራማችን ነው። ዛሬ መካከለኛው ምስራቅ ዳግም እያነደደ ስላለው ዓለም አቀፍ የንግድ መስመርን ስጋት ላይ ስለጣለው አስደንጋጭ መረጃ ይዘንላችሁ ቀርበናል። ዛሬ ከያዝንላችሁ ዜናዎች መካከል ሳውዲ አረቢያ ጦርነቱን ስለመቀላቀሏ፣ ከ4 ዓመታት በላይ የዘለቀው ሰላማዊ ድርድር ፈርሶ የሪያድ ጦር ኃይሎች በየመን ሁቲዎች ላይ የአየር ድብደባ መጀመራቸው ተረጋግጧል። ስለሱም በስፋት የምንነግራችሁ ይሆናል። ሌላው ደግሞ የዶናልድ ትራምፕ ይሁንታና የዋይት ሃውስ ሚስጥራዊ ስምምነቶች ነው። የሳውዲ አልጋውራሽ መሐመድ ቢን ሳልማን በሁቲዎች ላይ እርምጃ እንዲወስዱ የአሜሪካ ፕሬዝዳንት ጋር በስልክ የተነጋገሩት ሚስጥርም ይፋ ሆኗል። ስለሱም በይፋ የምንነግራችሁ ነገር ይኖራል። ሌላው የአሜሪካና የሳውዲ ግንኙነት መሻከር ነው። ሳውዲ አረቢያ የአሜሪካ ጦር አውሮፕላኖች የአየር ክልሏን እንዳይጠቀሙ መከልከሏን ተከትሎ ዋሽንግተን ጦሯን ወደ እስራኤልና ዮርዳኖስ ለማዘዋወር እያሰበች ነው እየተባለ ነው። ሌላው የነዳጅ ዋጋ በዓለም ገበያ በጣም እየጨመረ ነው። የሆርሙዝ ወሽመጥ የመዘጋትና የኢራን አብዮታዊ ዘብ በባህሬን ዮርዳኖስ ላይ የፈጸመው ጥቃት ዓለም አቀፍ ኢኮኖሚውን እያናጋም ይገኛል። ስለሱም የምንነግራችሁ ይኖራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የመካከለኛው ምስራቅ ምድር ዳግም በጦርነት እየተለበለበች ነው። የጦርነቱ ፋብሪካ እየተባለች ለዘመናት የምትጠራው የመን የኢራንና የአሜሪካ ፍጥጫ ማስተናገድ ከጀመረች ዓመታት ተቆጥሯል። አሁን ግን ሁኔታው ሌላ መልክ ይዟል። ለ4 ዓመታት ያህል በይፋ ባልታወጀ የተኩስ አቁም ስምምነት ውስጥ የነበሩት ሳውዲ አረቢያና የሁቲ አማጽያን ዳግም ወደ ለየለት ጦርነት ገብተዋል። ግጭቱ የተቀሰቀሰው ከ10 ቀን በፊት አንድ የኢራን አየር መንገድ አውሮፕላን የሁቲ ታጣቂዎች በሚቆጣጠሩት ሰነአ ዓለም አቀፍ አውሮፕላን ማረፊያ ላይ አርፎ ነበር። ይህ አውሮፕላን የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒን የቀብር ስነ ስርዓት ላይ ተገኝቶ የተመለሱ የልዑካን ቡድኑን የጫነ ቢሆንም የሳውዲ ባለስልጣናት ግን አውሮፕላኑ ዘመናዊ የሚሳኤል አካላትን፣ የጦር መሳሪያዎችና ወታደራዊ ባለሙያዎችን ይዞ ነው የገባው የሚል ክስ አቅርበዋል። ይህንን ተከትሎ የሳውዲ አየር ኃይል የሰናን አውሮፕላን ማረፊያ በቦምብ ደብድበዋል። ይህ ለዓመታት የቆየውን ሰላማዊ ድባብ ሙሉ በሙሉ አክትሟል። ሁቲዎች ዝም አላሉም። በደቡብ ምዕራብ ሳውዲ በሚገኘው አብሃ አውሮፕላን ማረፊያ ላይ የባላስቲክ ሚሳኤል አጸፋ ጥቃትም ሰንዝረዋል። የአረቡ ዓለም እጅግ ድሃ የምትባለው የመን በሳውዲ መራሹ ጥምር ኃይልና በሁቲዎች መካከል ለ7 ዓመታት በተካሄደው ጦርነት ከ150 ሺህ በላይ ዜጎቿን አጣለች። በሚሊዮን የሚቆጠሩ ደግሞ ለከፋ ረሃብ ተዳርገዋል። ሳውዲ አረቢያ ይህንን ጦርነት ለመምራት በቀን እስከ $200 ሚሊዮን ታወጣ እንደነበርም ይገምታል። ከ2015 እስከ 2019 ባሉት ዓመታት ብቻ ከ$60 ቢሊዮን በላይ አክስሯታል። ይህ ዳግም ወደዚያ አውዳሚ ጦርነት መግባቷ ለቀጠናው ሰላም ትልቅ ስጋትም ነው እየተባለ ይገኛል። ይህ አዲስ የሳውዲ ጥቃት ግን ከጀርባው የአሜሪካ እጅ አለበት ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሳውዲ አልጋውራሽ መሐመድ ቢን ሳልማን በሁቲዎች ለሚወስዱት ወታደራዊ እርምጃ ይሁንታቸውን መስጠታቸው ታውቋል። የአሜሪካው አክሲዮስ የዜና ምንጭ ይፋ ባደረገው እንደ አሜሪካ ባለስልጣናት ገለጻ ከሆነ የሳውዲ የውጭ ጉዳይ ሚኒስትር ፋይሳል ቢን ፋራን ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ዋሽንግተን ውስጥ ከተገናኙ በኋላ ፕሬዝዳንት ትራምፕ ከልዑል መሐመድ ቢን ሳልማን ጋር በስልክ ረጅም ውይይትም አድርገዋል። በዚህ ውይይቱ ላይ ሳውዲ ሁቲዎች እያደረሱባት ስላለው የደህንነት ስጋት ለአሜሪካ ገልጻ ወታደራዊና ዲፕሎማሲያዊ ድጋፍም ጠይቃለች። ትራምፕ የሳውዲን ጥያቄ ተቀብለው ድብደባውን እንድትቀጥል አረንጓዴ መብራት ሰጥተዋልም ተብሏል። ትራምፕ ይህንን ጦርነት መጀመሩ ለኮንግረሱ በይፋ በደብዳቤ ማሳውቀዋል። በደብዳቤያቸው ላይም የአሜሪካ ብሔራዊ ደህንነት ዜጎች የውጭ ጉዳይ ፖሊሲ ፍላጎች ለመጠበቅ ሲባል ወታደራዊ እርምጃ ለማዘዝ መገደዳቸውን ገልጸዋል። ይህ ደግሞ ግጭቱን የኢራንና አሜሪካ የእልህ ማስታገሻም አድርጎታል። ነገር ግን በዋሽንግተንና በሪያድ መካከል ያለው ግንኙነት ሙሉ በሙሉ አልጋ ባልጋም አይደለም። በተለይ በሆርሙዝ ወሽመጥ በኩል የሚያልፍ የንግድ መርከቦች ደህንነት ለማስጠበቅ አሜሪካ ካደረገችው ወታደራዊ ስምምነት ጋር ተያይዞ በሁለቱ ሀገራት መካከል ከፍተኛ ውጥረት መፈጠሩም ተሰምቷል። አሜሪካ ኦፕሬሽን ፕሮጀክት ፍሪደም የተሰኘውን ወታደራዊ ስምምነት በማዘጋጀት ከ100 በላይ የጦር አውሮፕላኖችን በሳውዲ አየር ክልል ውስጥ እንዲበሩ ጠይቃ
ሐሳብ ነበር። ዓላማውም የሆርሙዝ ወሽመጥ ክፍት ሆኖ እንዲቀጥል የኢራንን ጥቃት ለመከላከል ነበር። ነገር ግን ሳውዲ አረቢያ የአየር ክልሏን ለአሜሪካ ወታደራዊ አውሮፕላኖች ለመፍቀድ ፈቃደኛ ሳትሆንም ቀርታለች። ይህ ያልተጠበቀ የሳውዲ እምቢተኝነት አሜሪካንን ክፉኛ አስቆጥቷል። ታዋቂው ዎል ስትሪት ጆርናል እንደዘገበው ከሆነ ዋሽንግተን በሳውዲ አረቢያ የሚገኙ ጦሯን ለመቀነስ ወይም የተወሰነውን ወታደራዊ ኃይሏን ወደ እስራኤልና ዮርዳኖስ ለማዛወር በቁም ነገር እያሰበች ይገኛል። ይህ እርምጃ ከተወሰደ አሜሪካና የሳውዲ 10 ዓመታት የዘለቀው ወታደራዊ ወዳጅነት ትልቅ ፈተና ይገጥመዋል የተባለ ነው። የሳውዲ ወደ ጦርነት መመለስ ተከትሎ የኢራን አብዮታዊ ሕዝብ ፈጣንና አስደንጋጭ አጸፋም እርምጃ ወስዷል። በአሜሪካ የሚደገፉት የባህረ ሰላጤው ሀገራት የኢራን ሚሳኤሎች ሰለባም ሆነዋል። ዮርዳኖስና ባህሬን በግዛታቸው ውስጥ የአሜሪካ ጦር የሚጠቀምባቸውን ተቋማት ኢላማ ያደረገ ጥቃት እንደተከፈተባቸው በይፋም ገልጸዋል። የባህሬን የውስጥ ጉዳይ ሚኒስትር ነዋሪዎች በየአካባቢያቸው ወደሚገኙ መጠለያዎች በአስቸኳይ እንዲገቡ ማስጠንቀቂያዎች አስተላልፈዋል። ኢራን አብዮታዊ ሕዝብ በበኩሉ የአሜሪካ ኃይሎች የሚጠቀሙባቸውን በርካታ የጦር መሳሪያ ማከማቾችና የሳተላይት ኮሙኒኬሽን ማዕከላት ማውደሙን በይፋ መገናኛ ብዙሃኑ አርኒን በኩል አስታውቋል። ይህ ቀጠናዊ ስጋት በዓለም ኢኮኖሚ ላይ የፈጠረው ተጽዕኖ ቀላል አይደለም። 20 በመቶ የሚሆነው የዓለም ነዳጅና የተፈጥሮ ጋዝ የሚተላለፈው በሆርሙዝ ወሽመጥ መዘጋት ተከትሎ የነዳጅ ዋጋ በከፍተኛ ሁኔታም አሻቅቧል። የነዳጅ ዋጋ በዚህ ሁኔታ የሚቀጥል ከሆነ ከዓለም አቀፍ የዋጋ ግሽበት ሊያስከትል እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁም ይገኛል። በተለይ እንደኛ ያሉ በገቢ ነዳጅ ላይ ጥገኝነት ያላቸው ሀገራት ላይ የኑሮ ውድነት ይበልጥ ሊያባብሰው ይችላል እየተባለ ነው። የተከበራችሁ የአዲስ ታይምስ ሚዲያ ተከታታዮቻችን የመካከለኛው ምስራቅ ቀውስ አሁን ካለበት ወታደራዊ ፍጥጫ አልፎ ወደ ለየለት ቀጠናዊ ጦርነት የመቀየር እድሉ ሰፊ ሆኗል። ሳውዲ አረቢያ ወደ የመኑ ጦርነት መመለሷ የኢራን ቀጥተኛ አጸፋዊ ጥቃትና አሜሪካ ወታደራዊ ጣልቃ ገብነት ዓለማችንን ወደ ከፋ የኢኮኖሚና የሰብአዊ ቀውስ እየመራት ይገኛል። ለመሆኑ የእናንተ አስተያየት ምንድነው? ሳውዲ አረቢያ የአየር ክልሏን ለአሜሪካ መከልከሏ በመካከለኛው ምስራቅ ያላትን ተጽዕኖ ያሳድገው ይሆን? ይህ ጦርነት በዓለም የነዳጅ ዋጋ ላይ ምን ያህል ተጽዕኖ ይኖረዋል? አስተያየታችሁን ከታች ባለው የኮሜንት መስጫ ሳጥን ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።